የዚህ ሰው ያለመፈወሱ ችግር የበሽታው ትልቅነት የእሱ በሽታ የተለየ ምናምን ሆኖ ሳይሆን በዙሪያው ሰው አለመኖሩ ነው። ምክንያቱም ወደ ውሃ ውስጥ እንዲገባ ወደ ውሃ ውስጥ የሚያስገባው የሚሸከመው ሰው ያስፈልገው ነበር። ይህ ሰው ደግሞ ከሌላው ሰው በተለየ አጠገቡ ማንም አይነት ሰው የለውም። የሚረዳው ሰው የለውም። የሚያግዘው ሰው የለም። የመፈወስ እድል እንኳን እያለው ወደዛ የሚያስጠጋው ሰው የለውም። ብቸኛ ሰው ነው። ስፔሻሊ ዲፕሬሽን ውስጥ ላላችሁ ሰዎች፣ በጣም ብቸኝነት ለሚሰማችሁ ሰዎች፣ ማንም በቃ እኔን የሚረዳኝ የለም፣ የሚያግዘኝ፣ ለእኔ የሚቆም፣ እኔ የተሻለ ቦታ እንድደርስ የሚፈልግ ሰው የለም፣ ቤተሰቦች ትተውኛል፣ ጓደኞች ትተውኛል፣ ዘመድ ትቶኛል፣ ቤተ ክርስቲያን ትታኛለች የምትሉ አይነት ሰዎች ለእናንተ ዛሬ ምስራች አለ። ድንገት ባላሰባችሁበት መንገድ እግዚአብሔር ወደ እናንተ ይመጣል። ይህን እርግጠኛ ሆኜ እነግራችኋለሁ። ድንገት እግዚአብሔር ባላሰባችሁበት መንገድ ሳታውቁት ካላችሁበት ነገር እግዚአብሔር እናንተን ሊያወጣ መድኃኒት ይልካል።